ቶችን ሲያሸልም ቆይቷል። አሁንም አቶ ወሴንን ለጥላሁን የድርጅቱ የሽልማት ድርጅት ኮሚሽነር እና ስራ አስኪያጅ ናቸው። በርከት ያለ ዘርዘር ያለ ሪፖርት ነው ከመነሻው ያቀረቡልን። እጅግ በጣም እናመሰግናለን። በመልእክታቸው ውስጥ ክቡር ዶክተር ግርማ አመንቴ ፕሮፐርሊ አድሬስ ስላልተደረጉ ይቅርታ ጠይቃለሁ። ክቡር ዶክተር ግርማ አመንቴ የፌዴሪ የግብርና ሚኒስትር። ክብራትና ክብራን እንግዶቻችን አሁን ሰዓቱ የኢንዱስትሪ ሁለተኛው ምዕራፍ የኢንዱስትሪ ሽልማትን የምናሸልምበት መርሃ ግብር ነው። በዚህ መርሃ ግብር የኢንዱስትሪዎች አመራር በሁሉም ደረጃ መካከለኛ፣ ከፍተኛ እንዲሁም ሰራተኞች ይጨምራል። ከዚያ ድርጅቱ እንደ ድርጅት ወርቅ ዋንጫ የሚሸለምበት ነው። ይህንን እንግዲህ ለመጀመር ወደዚህ ወደ መድረኩ የምጠራቸው ክቡር ዶክተር ፍቅሩ ረጋሳ የኢፌዴሪ የግብርና ሚኒስቴር ሚኒስትር ዴኤታ ናቸው። ከድርጅቱ ፕሬዚደንትና የቦርድ ሰብሳቢ ጋር በመምጣት ወደዚህ ወደ መድረኩ ሽልማቱ እንዲሰጡልን በታላቅ አክብሮት እንጠይቃለን። ክቡር ዶክተር ፍቅሩ ረጋሳ የኢፌዴሪ የግብርና ሚኒስቴር ሚኒስትር ዴኤታ ናቸው። አቢሲኒያ ትጉሃንን እንሸልማለን። ኢንዱስትሪዎቻችን በትጉሃን እንዲሞሉ የሚሰሩትን የሚያበረክቱትን ከፍተኛ አስተዋጽኦ ያላቸውን አካላትና ድርጅቶች በመሸለም የሀገራችን የኢንዱስትሪ ደረጃ ከፍ እንዲል ጥረት እናደርጋለን። አቢሲኒያ የትጉሃንን እንሸልማለን ይላል። በዚህ የኢንዱስትሪ ሽልማት በመጀመሪያ ዙር የምንሸልማቸው ወደ 15 የሆኑ ድርጅቶች ሰራተኞች ናቸው። ቅድም አመራሮች መካከለኛም ከፍተኛም ስለተቀላቀሉብን ምክንያቱም ሽልማቱ ስለሚለይ መጀመሪያ ሰራተኞችን እንሸልማለን። እሺ፣ በመርሃ ግብራችን መሰረት የስም ዝርዝር ስለማንጠራ ነው። ድርጅቶቹን ስንጠራ ቀልጠፍ ብላችሁ መታችሁ ሜዳሊያችሁን ትወስዳላችሁ። ሰራተኞች ብቻ አማር ኃላፊነት የተወሰነ የግል ማህበር ሰራተኞች፣ ትጉሃን ሰራተኞች የት ናችሁ? አማር እስኪ ሞቅ ባለ ጭብጨባ እንጀምር። ዘመን ኢንሹራንስ አክሲዮን ማህበር ተካ እያለን ፕሮግራማችንን ኦማር ኃላፊነት የተወሰነ የግል ማህበር የዳይመንድ ደረጃ ተሸላሚ ናቸው። ሰራተኞቹ መካከለኛ አመራር እንዲሁም ከፍተኛ አመራርና ድርጅቱ ኦማር እናመሰግናለን። ዘመን ኢንሹራንስ የወርቅ ደረጃ ተሸላሚ ሰራተኞች ሜዳሊያችሁን መታችሁ እንድትወስዱ በትህትና እንጠይቃለን። ኤንኤ ሜታል ኢንዱስትሪ ኢንጂነሪንግ እነሱም በወርቅ ደረጃ ሽልማቱ ዳይመንድ እና ወርቅ ነው ያለው። የወርቅ ደረጃ ተሸላሚዎች ናቸው። ኤንኤ ሜታል ኢንዱስትሪ ኢንጂነሪንግ። ግሎባል ባንክ ኢትዮጵያ የወርቅ ምድብ ተሸላሚ። ኢቲጂ ዲዛይነሮች እና አርክቴክቶች አማካሪዎች አክሲዮን ማህበር የወርቅ ደረጃ ተሸላሚ ሰራተኞች። ኢቲጂ የድርጅቱ ባለቤት የኢፌዴሪ የሕዝብ ተወካዮች ምክር ቤት አባል እዚህ ማዕከላችን ይገኛሉ። ክቡር ዶክተር ኢንጂነር እሸቱ እናመሰግናለን። ኢቲጂ እሺ። ኢብራሂም ሁሴን ቡና ላኪ የወርቅ ደረጃ ምድብ ተሸላሚዎች ቀጥልናል። ሌሶ ኢትዮጵያ ትሬዲንግ ኃላፊነቱ የተወሰነ የግል ማህበር ሌሶ። ታዝማ የውስጥ ደዌና የቀዶ ሕክምና ልዩ ማዕከል ታዝማ ሰራተኞቻቸው በጣም በትጋት በከፍተኛ ኮሚትመንት እያገለገሉ ነው የሚገኙት። Honorable ladies and gentlemen, this round of awards goes to outstanding employees of the various institutions and companies we are honoring today.
የሁለተኛው አቢሲኒያ የኢንዱስትሪ ሽልማት Ladies and gentlemen, this is the second edition of the Abyssinia Industry Award that started last year for its maiden edition, and this year we are honoring outstanding performance in terms of employees, middle-level management, top-level management, and the institutions and companies as a whole. Congratulations to all of you who have made it today to get this prestigious award, Abyssinia Industry Award. ሌሶ ኢትዮጵያ መተዋል። ሌሶ ኢትዮጵያ ትሬዲንግ ኃላፊነት የተወሰነ የግል ማህበር ታዝማ የውስጥ ደዌ የቀዶ ሕክምና ልዩ ማዕከል ታዝማዎች መታችኋል። ኢቲ ፈጣን ትራንዚት ታዝማን ተከትለው ኢቲ ፈጣን ትራንዚት እንደዚሁ በወርቅ ደረጃ የሚሸለሙ የኒሻን ደረጃ ተሸላሚዎች ናቸው። ትጉ ሰራተኞች ናቸው። ለኢንዱስትሪያችን እጅግ ከፍተኛ አስተዋጽኦ እያደረጉ ያሉ ናቸው። ኢቲ ፈጣን ትራንዚት፣ ስዊስ ዳያግኖስቲክ ኢትዮጵያ። አሁንም የድርጅቶች መካከለኛና ከፍተኛ አመራሮች እየመጡ ስለሆነ እባካችሁ ከፍተኛና መካከለኛ አመራሮች ቀጣዩ ከፍ ያለ ሽልማት ነው የእናንተና ትንሽ ቆዩን። ትጉሃን ሰራተኞቻችሁን ነው አሁን እየሸለምን ያለ ነው። This is the round of awards for industry workers for each respective company. ኢቲ ፈጣን ትራንዚት፣ ስዊስ ዳያግኖስቲክ ኢትዮጵያ፣ ጳውሎስ መክብብ መታሰቢያ የመጀመሪያ ደረጃ ሆስፒታል፣ ፋሚሊ ሞደርን ትሬዲንግ ኃላፊነት የተወሰነ የግል ማህበር ፋሚሊ ሞደርን ትሬዲንግ። መድረኩ በተሸላሚዎች በሜዳሊያዎች ተንቆጥቁጧል። ክብራትና ክብራን እናንተ ግን የላችሁም። እስኪ አንዴ ለሁሉም ፋሚሊ ሞደርን ትሬዲንግ። ኦቶሪኖ ልዩ የአንገት በላይ ሕክምና ማዕከል ኃላፊነት የተወሰነ የግል ማህበር ኦቶሪኖ። አቢሲኒያ የኢንዱስትሪ ሽልማት ላይ እንገኛለን። በዚህ በዘንድሮው የሁለተኛ ኤዲሽን ሽልማቱ ላይ ነው የምንገኘው። ሳምንት በተመሳሳይ ቀን በተመሳሳይ ቦታ እንደዚሁ የመጀመሪያውን ክፍል ሸልመን ዛሬ ደግሞ በርከት ያሉትን ተጨማሪ የኢንዱስትሪ ተዋንያንን በመሸለም በማበረታታት በማሞገስ በማድነቅ ላይ እንገኛለን። እናንተም ከኛ ጋራ ለመሆን ተሸላሚዎቻችሁን ለማጀብ ለማበረታታት አብራችሁን ስለመጣችሁ እስኪ አንዴ ለራሳችሁ እናመሰግናለን በጣም። ኦቶሪኖ መጥተዋል። እስክ ዲተርጀንት ኬሚካል እና ጨርቃ ጨርቅ፣ እስክ ዲተርጀንት ኬሚካል እና ጨርቃ ጨርቅ፣ እንዲሁም ትራንስሊንክ ሶሉሽን ኃላፊነት የተወሰነ የግል ማህበር ትራንስሊንክ። የአቢሲኒያ የ2016 እና ሁለተኛው የኢንዱስትሪ ሽልማት ሁለተኛው ክፍል ዛሬ በዚህ በግዙፉ ኢንተርላክዠሪ ሆቴል በደማቅ ስነ ስርዓት እየተካሄደ ተሸላሚዎቻችን ደምቀው አምረው እንኳን ደስ ያላችሁ ተብለው እየተሸለሙ ነው የሚገኙት። እናንተ እነሱ በመሸለማቸው ቅር ካላችሁ ኔክስት ይር እናንተ ነው። አንድ ያጨብጭቡላችሁ እስቲ። እባካችሁ በተደጋጋሚ አመራሮች እየመጣችሁ ነው የሚል መረጃ እያለን ነው። አመራሮች ከፍ ባለ ደረጃ ነው የምንሸልማችሁና ሜዳሊያዎቹ ለሰራተኞቻችሁ ለትጉሃን ሰራተኞቻችሁ ትታችሁ
ኒሻኖቻችሁን የምትወስዱ ይሆናል። የመካከለኛና የከፍተኛ ኢንዱስትሪ አመራር የሚቀጥለው መርሃ ግብር ይሆናል። ስለዚህ በዚህ መሰረት ሰራተኞች ብቻ እናንተው መርጣችሁ እናንተው አጽድቃችሁ የላካችኋቸው ስለሆነ እናንተ ደግሞ ተከትላችሁ ነው የምትመጡት። ሞደርን ሊደርሺፕ ከኋላ ነው የሚመራው የሚለውን ብንወስድ፣ ስለዚህ ቀስ ብለን እነሱን አሸልመን እኛ ደግሞ ወደ አውታሩ እንወጣለን። ትራንስሊንክ ሶሉሽንስ ኃላፊነት የተወሰነ የግል ማህበር የዚህኛው ክፍል የመጀመሪያው እርከን የመጨረሻ ተሸላሚ ደረጃ የላቸውም። ሁሉም ድርጅቶች ሰራተኞች አቢሲኒያ የሽልማት ድርጅት በከፍተኛ ባለሙያዎች አስጠንቶ ዛሬ እነዚያም መስፈርቶች ያሟሉትን በሙሉ በተለያዩ ደረጃዎች አንዱ ከሌላው ሳይወዳደር ባገኙት የመስፈርት ነጥብ ዛሬ በወርቅ በኒሻንና በኮርዶን የሚሸልሙ ይሆናሉ። እንኳን ደስ ያላችሁ እንላለን። ለሁሉም እስኪ እንኳን ደስ ያላችሁ በላቸው። እሺ በዚህኛው ዙር የመጀመሪያው እርከን ሽልማት የኢንዱስትሪ ሰራተኞች ሽልማት ነው። በክቡር ዶክተር ፍቅሩ ረጋሳ የኢፌዴሪ የግብርና ሚኒስቴር ሚኒስትር ዴታ እየተሰጠ ነው የሚገኘው። ሁሉንም የመጀመሪያውን ዙር ተሸላሚዎች ሞቅ ባለ ጭብጨባ አመስግኑልኝ። ክቡር ዶክተር ፍቅሩ ረጋሳን በጣም አመሰግናለሁ። እናመሰግናለን። እሺ ክቡር አቶ አሰፋ እንዲሁም ክቡር አቶ ግርማ ወደዚህ ወደ መድረክ ለሚቀጥለው ዙር እንገናኝ እንላለን። የዚህኛው ዙር ሸላሚያችን እና በመድረክ በፕሬዝዳንቱ ታጅበው የሚመጡት ክቡር ዶክተር ኢፋ ሙለታ የኢፌዴሪ የግብርና ሚኒስቴር ሚኒስትር ዴታ ናቸው። ክቡር ዶክተር ኢፋ ወደ መድረኩ እንዲመጡልን በታላቅ ትህትና እንጠይቃለን። እናመሰግናለን። ቀሪ ሰራተኞች ነቃ ነቃ በሉ፣ ፈጠን ፈጠን ብለን ይህንን ሽልማት በደመቀ ስነ ስርዓት እናንተን በሚያስደስት መልኩ እንጨርሳለን። በዚህ ሁለተኛው ክፍል ላይ የሚሸለሙት የዳርት ሎጂስቲክስ ሰራተኞች ብቻ የመካከለኛና ከፍተኛ አመራር በኋላ ነው። በድጋሚ ለማስታወስ ያህል ነው። ዳርት ሎጂስቲክስ እንዲሁም ኦክሎክ ጀነራል ትሬዲንግ ኃላፊነት የተወሰነ የግል ማህበር ኦክሎክ፣ ዚኤል ትሬዲንግ ፒኤልሲ በተከታታይ የሶስቱ ድርጅቶች ሰራተኞች ብርቱዎቹ፣ ጠንካራዎቹ፣ ትጉሃኑ በዚህ ምድብ ደግሞ ይሸለማሉ። የወርቅ ሜዳሊያ እንኳን ደስ ያላችሁ። በርትታችሁ ለሌሎች ተምሳሌት ሆናችሁ ኢንዱስትሪውን ከፍ የምናደርግበት መልካም የመጪው የስራ ዘመን እንመኝላችኋለን። በሚቀጥለው አመት ሌላ ከፍታ እንጠብቃለን። ኢንዱስትሪያችን እንዲያ ተደግፎ ወደ ከፍታ ይሄዳል እምነታችን ነው። በኢፌዴሪ ጤና ጥበቃ ሚኒስቴር የኤካ ኮተቤ አጠቃላይ ሆስፒታል ሰራተኞች የነሱን ታሪክ ለቀባሪው አረዱት ነው አይደለ? ሀገራችን ኢትዮጵያና መላው ዓለም በኮቪድ ፓንደሚክ እጅግ በአስከፊ ሁኔታ በተመታበት ጊዜ ጀምሮ ህይወታቸውን፣ ቤተሰባቸውን ሳይሉ ማንነታቸውን መስዋዕት አድርገው ህዝባችንን፣ ዜጋችንን የመታደግ ስራ እየሰሩ ናቸው። በኢፌዴሪ ጤና ጥበቃ ሚኒስቴር የኤካ ኮተቤ አጠቃላይ ሆስፒታል ኢቲኤም አሉሚኒየም ስራዎች ኃላፊነት የተወሰነ የግል ማህበር ኢቲኤም። እቀጥላለሁ። አክወስ ቢልዲንግ ኮንትራክተር ኃላፊነቱ የተወሰነ የግል ማህበር።
አክወስ እየመጣችሁ ነው። እስኪ ሰላም በሉን። አክወስ እናመሰግናለን። እንኳን ደስ ያላችሁ። እንቀጥላለን። ባዮጄኒክ ቢዩቲ ስፓ ባዮጄኒክ ቢዩቲ ስፓ ቀጥለው የሚመጡ ነው የሚሆነው። ጥቁር አባይ ትራንስፖርት ኃላፊነቱ የተወሰነ የግል ማህበር ጥቁር አባይ እስኪ አላችሁ? ጥቁር አባይ እንደዛ ነው። እንኳን ደስ ያላችሁ። እንኳን ለዚህ ክብር አበቃችሁ። የአቢሲኒያ የሁለተኛው ኤዲሽን የኢንዱስትሪ ሽልማት ላይ እንገኛለን። ዛሬ የኢንዱስትሪ ሽልማቱ የመጨረሻ ዙር ነው። የዛሬ ሳምንት የከፍተኛ የድርጅቶቹ አመራሮች ቤተሰቦችም ተጋብዘው በሃይሌ ግራንድ ሞቅ ያለ ከፍ ያለ የራት መርሃ ግብር ተዘጋጅቷል። የተጋበዛችሁ እንዳትቀሩ። እስኪ እንደምትመጡ አሳዩን። አንድ የሞቀዋል ጭብጨባ። ያልተጋበዙት እናመሰግናለን። ጥቁር አባይ ተቃርበዋል። ዴቭ ኢምፔክስ ኢንተርፕራይዝ ባህር ዳር ቆዳ ፋብሪካ ዴቭ ኢምፔክስ ኢንተርፕራይዝ ባህር ዳር ቆዳ ፋብሪካ ዴቭ ኢምፔክስ ትጉሃን ሰራተኞች እንያችሁ እስኪ። ዴቭ ኢምፔክስ ወንደርፉል። እናመሰግናለን። Honorable ladies and gentlemen, we are attending the second edition of Abyssinia Industry Award that has been running for 2 consecutive weeks since last week, and it's happening here at the Grand Intercontinental Luxury Hotel. We are honoring all industry players, including honorary staff who have committed their energy and time and all they have for the transformation of the industry and their own company, as well as middle and upper level or top level managers. The industry also accords the awards to institutions and companies of these hardworking people. Qudus Marcos Construction Home Furnishing and Furniture. Qudus Marcos Construction Home Furnishing and Furniture. Baraka Construction. በፍረኮት የባህልና የቅመማ ቅመም ውጤቶች ማምረቻና ማቀነባበሪያ ፋብሪካ በፍረኮት ጥሩ ቲፎዞ ያላቸው እናመሰግናለን። በፍረኮት በማሊያ ነው የመጡት። የታላችሁ በፍረኮት? Oh yeah, you really stand out of the crowd for your unique scarves. Congratulations በፍረኮት። የኬሚካል ኢንዱስትሪ ኮርፖሬሽን በኮርፖሬሽኑ ስር አዋሽ መልካሳ ኬሚካል ፋክተሪ ቅድም በየመሃሉ መጀመሪያም ፕሮግራማችን በይፋ ሳንጀምር የበርካቶቹን ዘጋቢ ፊልሞች እያስኬድን ቆይተናል። በመሃሉም እንደዚሁ አሳይተናል። እጅግ በጣም አስደናቂ ስራዎችን የሚሰሩ ሀገር በቀል ድርጅቶች ናቸውና አይበረታቱም እንዴ? እንኳን ደስ ያላችሁ። እናመሰግናለን። ሳምሶን ኮንስትራክሽን ኬሚካልስ and waterproofing. Samson Construction Chemicals and Waterproofing. አቢሲኒያ የኢንዱስትሪ ሽልማት ነው። በአቢሲኒያ የሽልማት ድርጅት ዘንድሮ ለሁለተኛ ጊዜ በከፍተኛ ድምቀት እየተካሄደ ይህ ዝግጅት ደግሞ በኢትዮጵያ ቴሌቪዥን የቀጥታ ስርጭት እንዲሁም በሀገሬ ቴሌቪዥን የቀጥታ ስርጭት በፌስቡክ ፔጁ በኦንላይን ስትሪሚንግ እና በዩቲዩብ አሁን በዚህ ሰዓት ሁላችሁም እየታያችሁ ነው። እስኪ አንድ ሞቅ ያለ ጭብጨባ። ኢቲቪ እና ሀገሬን የሚዲያ ፓርትነሮቻቸው ስለሆኑ በጣም እናመሰግናለን።
ጤና ይስጥልን ክቡራን ተመልካቾቻችን ሁለተኛው አቢሲኒያ የኢንዱስትሪ ሽልማት በቀጥታ ስርጭት በኢትዮጵያ ቴሌቪዥን እየተከታተላችሁ ነው ብትገኙት እንግዲህ ትጓህንን እንሸልማለን በሚል መሪ ሐሳብ ላለፉት 30 ዓመታት በሀገራችን በተለያዩ ዘርፎች ውጤታማ የሆኑ የኢንዱስትሪ ባለቤቶችን ሰራተኞችን እንዲሁም አመራሮችን የሚሸልመው የአቢሲኒያ ኢንዱስትሪ ሽልማት ድርጅት ዛሬም ሁለተኛውን የኢንዱስትሪ ሽልማት ለተለያዩ ተቋማት እያበረከተ ነው የሚገኘው። አሁን እንግዲህ በቀጥታ ስርጭት ወደናንተ እየደረሰ የሚገኘው የተለያዩ ተቋማት ሰራተኞች በየደረጃቸው ያሉ ማለት ነው ሽልማታቸውን እየተቀበሉ ነው የሚገኙት። ቀደም ሲል በየዘርፉ ያሉ ሰራተኞች የሜዳሊያ ሽልማት ተበርክቶላቸው ነበር። በዚህ መድረክ እንግዲህ ከ36 የሚጠጉ የተለያዩ የተቋማት እንዲሁም ተቋማት አመራሮች በየደረጃቸው ያሉ እንዲሁም ሰራተኞች ሽልማት ይበረከትላቸዋል። ቀደም ሲል በመግቢያው ላይ የተለያዩ ሰፋፊ ሐሳቦች ተነስተዋል። በተለይ በሀገራችን እንደዚህ የተለያዩ ትጉሃን ተቋማትን እንዲሁም ሰራተኞችን የመሸለም እንብዛም ተሞክሮ እንደሌለና እንደዚህ አይነት በአቢሲኒያ የሽልማት ድርጅት እየተሰሩ የሚገኙ ስራዎች ሊበረታቱ እንደሚገባ ተነስተዋል። ከዚህ ባለፈ ደግሞ ዓለም አቀፍ የሆኑ ተሞክሮችም የተነሱበት ነበር። እንግዲህ እንደሚታወቀው በዓለም አቀፍ ደረጃ የኖቤል ሽልማትን ማንሳት ይቻላል። ኖቤል በተለያዩ ደረጃዎች ለሀገራቸው በዓለም አቀፍ ደረጃ አበርክቶ ያስተዋጽኦ ያደረጉ ተቋማትና ግለሰቦች የሚሸለሙበት እንደሆነ ይታወቃልና አቢሲኒያም ልክ እንደ ኖቤል ሁሉ ዓለም አቀፍ ሽልማት የመሆን ግብ እንዳለው ተነስቷል። በዚህ መድረክ ላይ የተለያዩ እንግዶች እንዲሁም ተሸላሚ ድርጅቶች ተገኝተዋል። የዚህ የሽልማቱ የክብር እንግዳ የሆኑትና የአቢሲኒያ ሽልማት የበላይ ጠባቂ የሆኑት የቀድሞ የኢፌድሪ ፕሬዝዳንት ዶክተር ሙላቱ ተሾመ እንዲሁም የግብርና ሚኒስትሩ ዶክተር ግርማ አመንቴ የስራና ክህሎት ሚኒስትር ሙፈሪያት ካሚልን ጨምሮ የተለያዩ ሚኒስትር ዴታዎች ጥሪ የተደረገላቸው እንግዶች ተገኝተዋል። አሁን በቀጥታ ስርጭት እየተከታተላችሁ እንደምትገኙት የተለያዩ ተቋማት ሽልማት እየተበረከተላቸው ነው የሚገኘው። የኢትዮጵያ ቴሌቪዥንም በቀጥታ ስርጭት ይህን ስነ ስርዓት ወደናንተ ያደርሳል። ፕሮግራሙን እያስተዋወቅኩ እየመራው እኔ አሚር ጌቱ ከዚህ ከጊዜያዊ የስቱዲዮ አጋሮች ጋር በመሆን በቀጥታ ወደናንተ ደርሳለሁ። አብራችሁን ቆዩ። ሞቲ ኢንጂነሪንግ ኃላፊነት የተወሰነ የግል ማህበር ሞቲ። ዋው ሞቲ እንኳን ደስ ያላችሁ። ይሄ ልዩ ቀን ነው። ይሄ የሽልማት ቀን የሽልማት ክብር ለእናንተ የወደፊት ሞተራችሁ ሞቲቬት የሚያረጋችሁ ኢኒሼት የሚያረጋችሁ ሰዎች በስራችሁ እንዲያከብሯችሁ እናንተን እያዩ እኛም እንደነሱ ነው መሆን የምንፈልገው። ለመሸለም ብቻ አይደለም ክብራትና ክብራን ሀገራችንን እኛ በእንደዚህ አይነት ጥረትና ኮሚትመንት ወይ ቁርጠኝነት ከፍ ካላረግን ማን ሊመጣልን ነው? ስለዚህ የመመሰጋገኑ የመሞጋገሱ የመሸላለሙ ባህል እየጠነከረ ሊሄድ ይገባል ይላል። ትጉሃንን እንሸልማለን የሚለው አቢሲኒያ የኢንዱስትሪ ሽልማት አቢሲኒያ ሽልማት ድርጅት ሞቲ መጥተዋል። ፒራሚድ ኮንስትራክሽን ፒራሚድ ፒራሚድ አላችሁ? Oh yes, I can see you now. Pyramid construction. በጣም ርቃችሁብናል። ፈጠን በሉልን እባካችሁ። ፒራሚድ ኮንስትራክሽን የኢትዮጵያ ሆርቲካልቸር ፕሮዲዩሰር ኤክስፖርተርስ አሶሲዬሽን የኢትዮጵያ ሆርቲካልቸር ፕሮዲዩሰር ኤክስፖርተር አሶሲዬሽን አምራች ላኪ ማህበር ነው። ይህ የኢትዮጵያ ሆርቲካልቸር ድርጅት እንኳን ደስ ያላችሁ። ሰራተኞቹን ወደኛ ላኩልን። እንዲሁም ዳን ቴክኖክራፍት ፒኤልሲ ዳን የታላችሁ? ዳን ቴክኖክራፍት ወደኛ እንኳን ደስ ያላችሁ በድጋሚ።
እሺ እስካሁን ለቀረቡት የኢንዱስትሪ አንቀሳቃሽ ሞተር ሰራተኞቻችን እስኪ አንድ ወርቃማ እንደ ሜዳሊያቸው ሞቅ ያለ ጭብጨባ እናመሰግናለን። እንኳን ደስ ያላችሁ እንላለን። ክቡር ዶክተር ኢፋ ሙለታን በአጠቃላይ በታዳሚው ስም እናመሰግናለን፣ በአቢሲኒያ ሽልማት ድርጅት ጭምር። ክቡር አቶ አሰፋ ይቆዩልናል። ዛሬ ወገብ መፈተሻ ቀን ነው፣ እኔም እዚህ ነኝ። እሺ እናመሰግናለን። በመቀጠል ደግሞ የመንግስት ተቋማትን ምንሸልም ይሆናል። አላችሁ? የመንግስት ተቋማት ሰራተኞቻቸውን እንጀምርና እንሸልማለን። ይህንን ደግሞ ሽልማት የሚሰጡልን ፕሮፌሰር ኢያሱ ኤልያስ የኢፌዴሪ ግብርና ሚኒስቴር ሚኒስትር ዴኤታ ናቸው። በታላቅ አክብሮት ጋብዛለሁ። እናመሰግናለን። ሞራል ስጡልን። እጅግ በጣም እናመሰግናለን። ክቡራትና ክቡራን ሚኒስትሮቻችን፣ ሚኒስትር ዴኤቶቻችን፣ ከፍተኛ የመንግስት የስራ ኃላፊዎች፣ ከእለቱ የክብር እንግዳ ክቡር ፕሬዚደንት ዶክተር ሙላቱ ጋራ አብረው እዚህ ለሽልማት ስለተገኙልን በመላው ታዳሚ ስም በጣም አመሰግናለሁ። በመቀጠል የምንሄደው የዳያመንድ ደረጃ ተሸላሚ ሰራተኞች አሁንም ሰራተኞች ናቸው። በመንግስት ተቋማት ውስጥ የኢፌዴሪ ግብርና ሚኒስቴር ሰራተኞች እስኪ ሚኒስትሪ ኦፍ አግሪካልቸር በኤ ስለሚጀምር ይገባቸዋል። አንደኛ ሚኒስትሪ ኦፍ አግሪካልቸር ፈጠን ብላችሁ ሰራተኞች የተመረጣችሁ ትመጣላችሁ። የዚህ አመት የወርቅ የትጉሃን ሰራተኞች የወርቅ ተሸላሚዎች። በመቀጠል የኢፌዴሪ ኢንዱስትሪ ሚኒስቴር ሰራተኞች የኢፌዴሪ ኢንዱስትሪ ሚኒስቴር ሰራተኞች በስራ መደራረብ በልዩ ልዩ ምክንያቶች መምጣት ካልቻሉ ሽልማቱ የነሱ ነው። በስራቸው ያገኙት ስለሆነ ይሄዳል። የኢፌዴሪ ኢንዱስትሪ ሚኒስቴር አንድም ቢሆን እንሸልማለን። ሁሉም ሽልማት ግን ለሚገባው ይደርሳል። ክቡራትና ክቡራን የኢፌዴሪ ጤና ሚኒስቴር ሰራተኞች የኢፌዴሪ ጤና ሚኒስቴር ከኢፌዴሪ ኢንዱስትሪ ሚኒስቴር ነው መሰለኝ አንድ ትጉህ ሰራተኛ ያገኘነው። እጅግ በጣም እናመሰግናለን። የወርቅ ሜዳሊያ የኢፌዴሪ ጤና ሚኒስቴር የኢፌዴሪ ስራና ክህሎት ሚኒስቴር ሞልስ ኢፌዴሪ ስራና ክህሎት ሚኒስቴር ሰራተኞች በዚህ የተመረጣችሁ ከየተቋማቱ ስማችሁ ለሽልማት ተመርጦ የተላካችሁ ትጉሃን ሰራተኞች ናችሁ። በዚህ መድረክ የወርቅ ሜዳሊያችሁ የምትወስዱት እስኪ ሞቅ ባለ ጭብጨባ መስግኑልን። አገልጋዮቻችን ናቸው። እነዚህ በሙሉ በዳያመንድ ደረጃ የተሸለሙ ስለሆኑ እስኪ አንድ ጊዜ በመቀጠል የኢትዮጵያ ቡናና ሻይ ባለስልጣን ሰራተኞች የሰራተኞች ነው። አመራሮች እንዳትመጡ ገና ነው። ሰራተኞቹ ብቻ የምትመጡልን ይሆናል። የኢትዮጵያ ኮንስትራክሽን ባለስልጣን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ይህንን ኢቨንት አሁን በቀጥታ እያስተላለፈ ያለው ሀገራዊ አንጋፋ የብሮድካስት ተቋም ነው። ኢቢሲን እናመሰግናለን። የኢፌዴሪ የሰነዶች ማረጋገጫና ምዝገባ አገልግሎት ሰራተኞች እናመሰግናችኋለን። ለትጋታችሁ፣ ለብርታታችሁ፣ ለምታሳዩን ሁሉ መልካምነት፣ ፈገግታችሁ ሁላችሁም ዛሬ ይህንን የምታደርጉ የምንተማመንባችሁ ፐብሊክ ሰርቨንትስ ስለሆናችሁ በልዩነት እጅግ በጣም እናመሰግናለን። የኢፌዴሪ የሲቪል ማህበረሰብ ድርጅት
እሺ የኢሚግሬሽን እና ዜግነት አገልግሎት ሰራተኞች የፌዴሪ ሲቪል ማህበረሰብ ድርጅት ሰራተኞቹ አልመጡልንም። አመራሮቹን ግን እንሸልማለን በዚህ መድረክ። የኢሚግሬሽን እና ዜግነት አገልግሎት ሰነዶች ማረጋገጫ የሲቪል ማህበረሰብ ድርጅት እንዲሁም የዜግነት አገልግሎት እና የሚቀጥሉት በሙሉ በወርቅ ደረጃ የሜዳሊያ ተሸላሚዎች ናቸው። የኢትዮጵያ አትሌቲክስ ፌዴሬሽን እንደምታውቁት አትሌቲክስ ቡድናችን በአሁኑ ሰዓት የት ነው ያለው? አልሰሙም አብዛኛዎች። እሺ የት ነው ያሉት? ፓሪስ ናቸው። በዘንድሮው የ2024 ወርልድ ኦሊምፒክ ፓሪስ ውስጥ ተገኝተዋል። ለነሱ እስኪ አንዴ የመልካም እድል ሞራል እንስጣቸው። የኢትዮጵያ አትሌቲክስ ፌዴሬሽን እና አትሌቶቻችንን መልካም እድል፣ በሰላም በድል ተመለሱልን እንላለን። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ የአዲስ አበባ ከተማ ይቅርብ እያሳጠርኩት ነው መሰለኝ የአዲስ ከተማ ብዬ እንደሆነ የአዲስ አበባ ከተማ ትምህርት ቢሮ ሰራተኞች፣ ምርጥ ሰራተኞች ትጉሃን ወደዚህ ነው። እናመሰግናለን። በዚህ መድረክ በጠቅላላ የኢንዱስትሪ ተዋናያን ድርጅቶች፣ የግል ድርጅቶችና የመንግስት ተቋማት ሰራተኞችን እየሸለምን እንገኛለን። የ2016 የአቢሲኒያ ኢንዱስትሪ ሽልማት በአሁኑ ሰዓት በኢትዮጵያ ቴሌቪዥንና በሀገሬ ቴሌቪዥን የቀጥታ ስርጭት ሽፋን በማግኘት ላይ ይገኛል። ሌሎች ዲጂታል አማራጮችም አሏቸው፣ ዩቲዩብ፣ ፌስቡክ እና ኦንላይን ስትሪሚንግ። ስለዚህ ባላችሁበት ቁጭ ብላችሁ ማየት ትችላላችሁ። ሁሉንም ግን እንኳን ደስ ያላችሁ እንላለን። እንቀጥላለን። የተወሰኑ ቀርተውናል። የቅዱስ ጳውሎስ ሆስፒታል ሚሊኒየም ሕክምና ኮሌጅ ሁሉንም አንዴ ነው የምጠራው። በአዲስ አበባ ከተማ አስተዳደር ጤና ቢሮ የራስ ደስታ ዳምጠው መታሰቢያ ሆስፒታል፣ የታላቁ ህዳሴ ግድብ ማስተባበሪያ ፕሮጀክት ጽህፈት ቤት ሰራተኞች ብቻ ነው የዚህ ዙር ተሸላሚዎች። በመቀጠል መካከለኛና ከፍተኛ ተሸላሚዎችን እንቀጥላለን ማለት ነው። ሰራተኞች ትጉሃን ሰራተኞች አለፍ አለፍ እያላችሁ ነው። የታላቁ ህዳሴ ግድብ ማስተባበሪያ ፕሮጀክት ጽህፈት ቤት እነሱ በልዩነት መወደስ የለባቸውም እንዴ? እሺ፣ በጣም ቢዚ ሆነው ፕሮጀክቱ ላይ ናቸው ስለተባለ ባሉበት ይደርሳል። የጄኔራል ዊንጌት ፖሊቴክኒክ ኮሌጅ General Wingate Polytechnic College
ጄኔራል ዊንጌት ፖሊቴክኒክ ኮሌጅ፣ አዲስ አበባ ተግባረ እድ ፖሊቴክኒክ ኮሌጅ እና የኢትዮጵያ ኢኮኖሚክስ አሶሲዬሽን ወይም ማህበር ሰራተኞቻችሁ አሁን የተጠሩት በመድረክ የተጠሩትን ወደዚህ ፈጠን ብላችሁ የዚህ የወርቅ ምድብ የኢንዱስትሪ ሰራተኞች የክብር ሽልማት እንድትወስዱ ነው። ሽልማቱ ሜዳሊያ፣ የወርቅ ሜዳሊያና የከፍተኛ ክብር ዲፕሎማ አለው። እሺ የተቋማት ሰራተኞች የወርቅ ተሸላሚዎች ናቸው። በአሁኑ ሰዓት በመድረክ የወርቅና የዳይመንድ ደረጃ ሜዳሊያዎችን እየተሸለሙ ነው ያሉት። እንኳን ደስ ያላችሁ እንላለን። ሰራተኞች በሙሉ ተሸልመዋል። የዚህ ዓመት ምርጥ ሰራተኞች ምን እንበላቸው? እንኳን ደስ ያላችሁ ሰራተኞች፣ ታታሪዎች፣ ንቦቹን እንኳን ደስ ያላችሁ እንላለን። ሽልማቱ ገና ይቀጥላል። ኒሻን፣ ኮርዶን፣ ዋንጫ ቀሪ ሽልማቶች ናቸው። ኢንዱስትሪዎቻችንማ እንደዚህ በቀላሉ አንፋታም እንላለን። እናመሰግናለን። ክቡር ፕሮፌሰር ኢያሱ ኤልያስ የኢፌዴሪ ግብርና ሚኒስቴርን እጅግ በጣም እናመሰግናለን። እሺ እንቀጥላለን። አሁን አንድ ደረጃ ደግሞ ከፍ ብለን የኢንዱስትሪው ወይም የድርጅቶቹ መካከለኛ አመራሮች የኒሻን ሽልማት የሚወስዱበት መርሃ ግብር ላይ ነው ያለነው። ይህንን ኒሻን የሚሰጡልን ደግሞ ክቡር ዶክተር ግርማ አመንቴ የኢፌዴሪ ግብርና ሚኒስቴር ሚኒስትር ናቸው። እባካችሁ ሞቅ ባለ ጭብጨባ ሸኙልን። እሺ ክቡር ዶክተር ግርማ አመንቴ የፌዴራል ግብርና ሚኒስቴር ሚኒስትር እናመሰግናለን። በዚህ ምድብ በመካከለኛ አመራር የአቢሲኒያ የኢንዱስትሪ ሽልማት የኒሻን ደረጃ ተሸላሚዎችን በስም ነው የምንጠራው ከፍ እያልን ስለምንሄድ፣ በዚህ መሰረት የአማር ኃላፊነት የተወሰነ የግል ማህበር የኒሻን ተሸላሚ አብዱልቀድር ጃማ ኦማር እና ፈቲያ ጃማ ኦማር ናቸው። እህትና ወንድም ይመስሉኛል። እንኳን ደስ ያላችሁ እንላለን። የኦማር ኃላፊነት የተወሰነ የግል ማህበር የመካከለኛ አመራር የኒሻን ተሸላሚዎች ናቸው። የዚህ ተሸላሚዎች የዚህ ምድብ የኒሻን ተሸላሚዎች እነዚህ ሁለቱ የዳይመንድ ደረጃ ተሸላሚዎች ናቸው። የዳይመንድ ኒሻን ተሸላሚዎች ናቸው። ዘመን ኢንሹራንስ አክሲዮን ማህበር ሳምሶን በቀለ ተክራረጋይ እንዲሁም ዘላለም ጌታቸው በቀለ የኒሻን ደረጃ ተሸላሚ፣ የዳይመንድ ደረጃ ተሸላሚ። እሺ ይስተካከል፣ የወርቅ ደረጃ ተሸላሚ ናቸው። የዘመን ኢንሹራንስ መካከለኛ አመራር
ሌላው ኤንኤ ሜታል ኢንዱስትሪ ኢንጂነሪንግ አሁንም የኒሻን ደረጃ ተሸላሚዎች ኢንጂነር አብርሃም ማሙዬ በየነ እንዲሁም ደግሞ ኢንጂነር ኑራ ጎዳና አሬሮ ናቸው። እንኳን ደስ ያላችሁ እንላለን። ያለ አመራር ኢንዱስትሪ አይዘልቅምና እናንተንም እንኳን ደስ ያላችሁ እንላለን። በመቀጠል ግሎባል ባንክ ኢትዮጵያ የዳያመንድ እና የወርቅ ምድብን ስንሸልም የዳያመንድ ብሬስሌት ስላገኘን ይህ ብሬስሌት የጠፋበት እዚህ መጥቶ መውሰድ መሸለም ይችላል። ግሎባል ባንክ ኢትዮጵያ ሳህለ ሚካኤል መኮንን የኒሻን ደረጃ፣ ውብሸት ዘገየ፣ ዳሳ ጎቤ፣ ተስፋዬ ሳለው፣ ሲሳይ አየለ፣ ቢኒያም ፈቃዱ እንዲሁም ዳንኤል ማሞ የኒሻን ደረጃ ተሸላሚዎች ናቸው። እንኳን ደስ ያላችሁ በሏቸው። የግሎባል ባንክ ኢትዮጵያ በርካታ ሚድል ሌቭል ሰራተኞች ናቸው፣ የቅርንጫፍም ኃላፊዎች ናቸው። እናመሰግናለን። ምክትል ሲኢኦዎችም ጭምር ያሉበት ነው። የኢቲጂ ዲዛይነሮችና አማካሪዎች አክሲዮን ማህበር የኒሻን ደረጃ ተሸላሚ ኢንጂነር ዘካሪያስ በቀለ፣ አርክቴክት ሰሎሞን ብርሃኑ ተካ፣ ዶክተር ያሬድ ግርማ ወርቁ የኢቲጂ ዲዛይነሮችና አማካሪዎች አክሲዮን ማህበር የመካከለኛ ደረጃ ምርጥ አፈጻጸም የኒሻን ተሸላሚዎች ናቸው። ኢብራሂም ሁሴን ቡናላኪ፣ አይሻ ሁሴን መሐመድ፣ ካሊድ ኢብራሂም ሁሴን የኒሻን ደረጃ ተሸላሚዎች። ከሌሶ ኢትዮጵያ ትሬዲንግ ኃላፊነት የተወሰነ የግል ማህበር ደረጀ ግርማ ይርዳው፣ አክሊሉ ይመስገን ወልደገሪማ፣ ደረጀ ሸንተማ ፍቃድ እንዲሁም መዓዛ ገረመው ዲጋ ናቸው። ሌሶ ኢትዮጵያ። እሺ ታዝማ ቀጥለናል። ታዝማ የውስጥ ደዌ ቀዶ ሕክምና ልዩ ማዕከል ዶክተር ሙሴ አበራ ጥላሁን፣ ዶክተር ሺቢቆም ታምራት አጎናፍር፣ ዶክተር ብርሃኑ ኃይለ ማርያም ቦጋለ፣ ዶክተር ሲሳይ በቀለ ወልደ ሚካኤል፣ ዶክተር አብዱልአዚዝ ሞሐመድ ኢሳ። ታዝማ የውስጥ ደዌና ቀዶ ሕክምና ልዩ ማዕከል የመካከለኛ ደረጃ የነሐስ ሜዳሊያ ተሸላሚዎች ናቸው። ቀጥለናል። ኢቲ ትራንዚት አቶ አህመድ ኮፋሉስ፣ አቶ ጸጋዬ ካሳ ናቸው ከኢቲ ፈጣን ትራንዚት። ስዊስ ዳያግኖስቲክ ኢትዮጵያ ካሰች ሲሳይ፣ ሺፈታ በለጠ፣ ዘላለም ጤና እንዲሁም አባይ አባተ የኒሻን ደረጃ ተሸላሚዎች። ጳውሎስ መክብብ መታሰቢያ የመጀመሪያ ደረጃ ሆስፒታል የኒሻን ደረጃ ተሸላሚ መካከለኛ አመራሮች።
ጳውሎስ መክብብ፣ ዶክተር ሳህሌ ኃይለማርያም፣ ሲስተር እቴነሽ እጅጉ፣ ሄለን ተሾመ እነዚህ በመካከለኛ ደረጃ ማኔጅመንት በኒሻን የተሸለሙ ናቸው። የጳውሎስ መክብብ መታሰቢያ የመጀመሪያ ደረጃ ሆስፒታል። ፋሚሊ ሞደርን ትሬዲንግ እንቀጥላለን። ፋሚሊ ሞደርን ትሬዲንግ ተሾመ አበበ ፈይሳ እንዲሁም ፍሬህይወት ደመቀ ጉርሙ። ኦቶሪኖ ልዩ የአንገት በላይ ሕክምና ማዕከል ኃላፊነት የተወሰነ የግል ማህበር ቶማስ ፍስሐ ሺጉልቴ እንዲሁም ዓለም ፀሐይ ማሞ ቢሆን ናቸው። የኦቶሪኖ ልዩ የአንገት በላይ ሕክምና የመካከለኛ ሌቭል ማኔጅመንት። እስክ ዲተርጀንት ኬሚካልና ጨርቃጨርቅ የኒሻን ደረጃ ተሸላሚዎች ወይዘሮ ገነት መንገሻ ገበየው፣ ወይዘሮ ገነት አበራ ሰይፉ፣ ወይዘሮ መሰረት መላኩ ሰኢድ፣ ወይዘሮ መሰረት ጌቱ አበራና ወይዘሮ ካሳነሽ ፍቃዱ ከበደ ናቸው። የእስክ ዲተርጀንት ኬሚካልና ጨርቃጨርቅ ሚድል ሌቨል ማኔጅመንት being awarded this high honor nishan for their wonderful leadership. TransLink Solutions ኃላፊነት የተወሰነ የግል ማህበር TransLink Solutions ነጻነት ባህሩ መንግስቱ እና አበባው አበበ መንግስቴ። ጭብጨባ የለም። በመሃል ትዝ ሲላችሁ ነቃ ነቃ አድርጉልን። ትራንስሊንክ እየመጡ ነው። ቀጥለናል። ዳርት ሎጂስቲክስ ህይወት አጋዠ መኩሪያ፣ ፍሬዘር ሚሊዮን ጎርፉ ሚድል ሌቨል ማኔጅመንት ፍሮም ዳርት ሎጂስቲክስ። እንዲሁም ኦክሎክ ጀነራል ትሬዲንግ ኦክሎክ ጀነራል ትሬዲንግ ታመነ ካሳሁን ተስፋ፣ ሸምሰዲን አብርሃማን ኢማም እና ሰመራ አብ ሰረቀ ብርሃን የኦክሎክ ጀነራል ትሬዲንግ። ዚኤል ይቀጥላል። ዚኤል ሰይፈ ገብርኤል ተፈሪ መኮንን የኢፌዴሪ ጤና ጥበቃ ሚኒስቴር የኤካ ኮተቤ አጠቃላይ ሆስፒታል ሚድል ሌቨል ማኔጅመንት። አለማየሁ ደንቢያ ጀቤሳ እና ትዕግስት ግዛው አምደ መስቀል ኢቲኤም አሉሚኒየም ስራዎች እንቁጣጣሽ እንቁነሽ ነው ይቅርታ፣ እንቁነሽ ጸጋይና መላኩ አየለው ናቸው። የአከውስ ቢልዲንግ ኮንስትራክተር ዘላለም ካራ ኬሎ እንዲሁም አዲሱ ውዴ አገሩ። ኧረ ዝም ብሏል ቤቱ። ባዮጄኒክ ቢዩቲ ስፓ ትርንጎ መንግስቱ እመቤት ከተማ ባዮጄኒክ ቢዩቲ ስፓ ሚድል ሌቨል። ጥቁር አባይ ትራንስፖርት ኃላፊነት የተወሰነ የግል ማህበር ዳዊት ወልዴ ግርማ እንዲሁም ስማቸው ገላው ተሰማና ፍሬህይወት ፈቃዱ ወዳጆ ናቸው። የጥቁር አባይ ትራንስፖርት የሚድል ሌቨል ማኔጅመንት ተሸላሚዎች። ዴቪንፔክስ ኤንተርፕራይዝ ዴቪንፔክስ ብርቁ ኃይሉ እና ነብዩ ዳውድ ናቸው። ብርቁ ኃይሉና ነብዩ ዳዊት ፈጠን። ቅዱስ ማርቆስ ኮንስትራክሽን ሆም ፈርኒሺንግ ኤንድ ፈርኒቸር ታደሰ አለማየሁና ይብራ ይመር ናቸው የኒሻን ደረጃ ተሸላሚዎች። በረካ ኮንስትራክሽን
ሳላሀዲን ከድር ሰኢድ እና ቢኒያም አሊ ከበደ በረካ ኮንስትራክሽን። በፍረኮት ባልትናና ቅመማ ቅመም ፈረጃ ከድር ሲዴ እና ምናየ ሻፍት ቡሴር በኬሚካል ኢንዱስትሪ ኮርፖሬሽን የአዋሽ መልካሳ ኬሚካል ፋክቶሪ ሚድል ሌቭል ማኔጅመንት ጌታቸው ሀብተወልድ ጫጩ እና መስፍን ታደሰ ጃንካ። የሳምሶን ኮንስትራክሽን ኬሚካልስ ቤትልሔም መብራቱ ዘገየ እንዲሁም ቅድስት ሽፈራው በላይ። ዮርዲ ዲዛይን I'm going non step on this one ትንሽ ስለሆነ ቁጥራችን ቶሎ ምንጠራ ነው የሚሆነው። ዮርዲ ዲዛይን ይህ የኒሻን ደረጃ የሚድል ማኔጅመንት ሽልማት ነው። ከዮርዲ ዘመኑ ወልዴ እና አብይ አለሙ። ኬሚካል ኢንዱስትሪ ኮርፖሬሽን አቶ ቦና ሻኩ፣ አቶ ተስፋ ልዑል ቱፋ፣ አቶ ገቢ ሾላና አቶ ግርማ ፈረጃ ወይም ፈረንጆ አቶ ግርማ ፈረንጆ በኬሚካል ኢንዱስትሪ ኮርፖሬሽን ባቱ ኮስቲክ ሶዳ። ፒካ ኸርባል ኮስሞቲክስ ዘውዴ አብርሃ እና ቃል ኪዳን ካህሳይ ሁለቱ ናቸው የዚህ የኒሻን ደረጃ ተሸላሚዎች። ሞቲ ኢንጂነሪንግ ኃላፊነት የተወሰነ የግል ማህበር ሻድ ሞሐመድ አብዱስ ብርሃን እና ሃናን ሞሐመድ ኪያር እንዲሁም ግርማ ምትኩ ጉደታ። ፒራሚድ አቶ ሰለሞን ዋንጎሮ እና ኢንጂነር መላኩ ዘጳውሎስ። የኢትዮጵያ ሀገር ሆርቲካልቸር ፕሮዲውሰር ኤክስፖርተር አሶሲዬሽን አቶ ዮሐንስ አበበና አቶ ተድላ ዘገየ ናቸው። እንዲሁም የዳን ቴክኖክራፍት ወይዘሮ መቅደስ አለሙ እና አቶ ቸርነት ገብረ ጻዲቅ። በተለይ በማኔጅመንት ሌቭል ሴቶችን ማበረታታት በጣም ያስፈልጋልና ሞቅ ባለ ጭብጨባ አበረታቱልን። እናመሰግናለን። ክቡር ዶክተር ግርማ አመንቴ የኢፌዴሪ ግብርና ሚኒስቴር ሚኒስትር፣ እጅግ በጣም እናመሰግናለን። ሞቅ ባለ ጭብጨባ ተቀበሉልን። የሚቀጥለው የሽልማት መርሃ ግብር አሁንም የኒሻን ደረጃ ሽልማት ነው። ይህ ደግሞ ለመንግስት ተቋማት መካከለኛ ማኔጅመንት የሚሰጥ ሽልማት ነው። ይህንን ደግሞ ሽልማት እንዲሰጡልን የኢፌዴሪ ስራና ክህሎት ሚኒስቴር ሚኒስትር ክብርት ወይዘሮ ሙፈሪያት ካሚል ናቸው። እስቲ ሞቅ ባለ ጭብጨባ ጥሩልን። እናመሰግናለን። የዚህ ምድብ የዳይመንድ ደረጃ ኒሻን ተሸላሚ የመካከለኛ ማኔጅመንት ወይም ስራ አመራር አካላት ናቸው። በመንግስት መስሪያ ቤቶች ከኢፌዴሪ ግብርና ሚኒስቴር ፕሮፌሰር ኢያሱ ኤልያስ ክቡር ሚኒስትር ዴታው፣ ክቡር ዶክተር ኢፋ ሙለታ ቦሩ፣ እሳቸውም ክቡር ሚኒስትር ዴታ የኢፌዴሪ ግብርና ሚኒስቴር፣ ክቡር ዶክተር ፍቃዱ ረጋሳ፣
የነዚህ የዳይመንድ ደረጃ ኮርዶን ተሸላሚ ናቸው። የመንግስት የሥራ ኃላፊዎች ናቸው። ሞቅ ባለ ጭብጨባ መስግኑልን። የከፍተኛ ክብር ኮርዶን ተሸላሚዎች ናቸው። ክቡር ዶክተር መለሰ መኮንን፣ ክቡር ዶክተር ሶፊያ ካሳ ከኢፌዴሪ ግብርና ሚኒስቴር የኮርዶን ደረጃ ተሸላሚዎች ናቸው። እሺ፣ ክቡር ዶክተር ፍቅሩ ረጋሳ መጥተዋል ከኢፌዴሪ ግብርና ሚኒስቴር እናመሰግናለን። ቀጥለናል። ከኢፌዴሪ ኢንዱስትሪ ሚኒስቴር እንደዚሁ የኮርዶን ደረጃ ተሸላሚ ናቸው ያሉን። ስለዚህ እሺ እንቀጥላለን። ክብራትና ክብራን እንግዶቻችን የኢፌዴሪ ኢንዱስትሪ ሚኒስቴር የመካከለኛ ደረጃ አመራር አቶ ታረቀኝ ቡሉልታ የተከበሩ ሂዝ ኤክሰለንሲ አቶ ታረቀኝ ቡሉልታ ሚኒስትር ዴኤታ፣ እንዲሁም ክቡር ሐሰን መሐመድ እንደዚሁም የኢፌዴሪ ኢንዱስትሪ ሚኒስቴር ሚኒስትር ዴኤታ፣ የኢፌዴሪ ጤና ሚኒስቴር ዶክተር አየለ ተሾመ እና ወይዘሮ ፍሬህይወት አበበ የኮርዶን ደረጃ ተሸላሚዎች አሉን። እንቀጥላለን። በስራና ክህሎት ሚኒስቴር ክቡር ዶክተር ተሻለ በሬቻ ሚኒስትር ዴኤታ፣ ክቡር አቶ ዳንኤል ተሬሳ ሚኒስትር ዴኤታ፣ ክቡር አቶ ሰሎሞን ሳካ እንዲሁም ሚኒስትር ዴኤታና ክብርት ወይዘሪት ነቢሃ መሐመድ ወይ ወይዘሮም ነቢሃ መሐመድ ከኢፌዴሪ ስራና ክህሎት ሚኒስቴር። የኢትዮጵያ ቡናና ሻይ ባለስልጣን የኒሻን ደረጃ ተሸላሚዎች አሉን። ሻፊ ኡመር አጋ እና መሐመድ ሸምሱ ሱሌይማን። የኢትዮጵያ ኮንስትራክሽን ባለስልጣን ዶክተር ሚያዝ ስንቁና አቶ ደረጀ አረጋዊ ወይም አረጋኸኝ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ሚድል ሌቭል የላቸውም። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የሰነዶች ማረጋገጫና ምዝገባ በርከት ያሉ የኒሻን ደረጃ ተሸላሚዎች አሉ። ሶሎሞን ስለሺ ጉልቴ፣ ስንታየው አበበ ተክሌ፣ አልማዝ ተሾመ
መታፈሪያ፣ መንሱር መሐመድ አህመድ፣ አይናለም ይርዳው ቸኮል፣ ትግስት አየለ ገብረኪዳን እንዲሁም ጌቴ ፈለቀ መንበሬ ወይም መንበሬ። እሺ ዶክተር ሙአዝ ይባልልኝ ብለዋል ከኢፌድሪ ሰነዶች ማረጋገጫ። እንዲሁም እንቀጥላለን። የኢሚግሬሽንና ዜግነት አቶ ጎሳ ደምሴና አቶ ቢቂላ መዝገቡ ኢሚግሬሽንና ዜግነት። የኢትዮጵያ አትሌቲክስ ፌዴሬሽን አቶ ዮሐንስ እንግዳ፣ እነዚህ የኒሻን ደረጃ አሸላሚዎች ናቸው። አቶ ማስተዋል ዋልልኝ። የቅዱስ ጳውሎስ ሆስፒታል ሚሊኒየም ሕክምና ኮሌጅ ዶክተር ያሬድ አስማር እና ዶክተር አለነ መሸሻ። የአዲስ አበባ ከተማ አስተዳደር ጤና ቢሮ የራስ ደስታ ዳምጠው መታሰቢያ ሆስፒታል ዶክተር ይትባረክ ኃይሉ እና ዱሬሳ እንዳለው ይተፋ። የታላቁ ህዳሴ ግድብ ማስተባበሪያ ፕሮጀክት ጽህፈት ቤት ታላቁ ህዳሴ ግድብ በከፍተኛ ነው ያላቸው። ጀነራል ዊንጌት ፖሊክሊኒክ ሰባሃዲን ሁሴን፣ ደሜ መርሻ እና አድማሱ በቀለ ናቸው። አዲስ አበባ ተግባረድ ፖሊቴክኒክ ኮሌጅ ወንዱ ለሜሳ ገደፋና አበበ ጥላ ተመስገን እንዲሁም አንተነ ሙሉ ስመኝ። የኢትዮጵያ ኢኮኖሚክስ አሶሲዬሽን ዶክተር አቡሌ መሀሪ እና ዶክተር ደግዬ ጎሹ ናቸው። የኒሻን ደረጃ ሜዳሊያ ተሸላሚ ናቸው። ለሁሉም መካከለኛ ደረጃ ተሸላሚዎች እስኪ አንድ ጊዜ ሞቅ ያለ ጭብጨባ። ለሁሉም መካከለኛ ደረጃ ሊደርሺፕ እስኪ አንዴ ሞቅ ያለ ጭብጨባ። እሺ ክብርት ወይዘሮ ሙፈሪያት የአንድ ደቂቃ እንደው ንግግር መልእክት ቢያስተላልፉልኝ በታላቅ አክብሮት እጠይቃለሁ። የኢፌድሪ የስራና ክህሎት ሚኒስቴር ሚኒስትር ሞቅ ባለ ጭብጨባ። እሳቸውም የሚሰራ ይወዳሉ። የስራውን ኢንዱስትሪ በከፍተኛ ቁርጠኝነት እየመራ ያለ ኢንዱስትሪውን ሚኒስቴር መስሪያ ቤታቸው ስለሆነ እዚህ መድረክ ላይ መጥተው ምኑን ሳይሉን አይሄዱም ብዬ ነው። እናመሰግናለን። አመሰግናለሁ። እንደምን ዋላችሁ? ክቡር ፕሬዝዳንት ዶክተር ሙላቱ ተሾመ፣ ተከበራችሁ ክቡራን ሚኒስትሮች፣ ሚኒስትር ዴታዎች፣ የዚህ ፕሮግራም ታዳሚ የሆናችሁ በሙሉ፣ ክቡራቱ አሰፋ ከሲቶ የአብሲኒያ ሽልማት የቦርድ ሰብሳቢ፣ ሌሎችም አመራሮች በሙሉ አልተዘጋጀሁም፣ ግን ደስታ ለመካፈል ብዙ ዝግጅት አይፈልግም ብዬ ነው። የዛሬው ፕሮግራም ላለፉት በርካታ አመታት በተለያየ መልክ ሲካሄድ የቆየ ፕሮግራም ነውና የሰራን የጣረን የሞከረን የተጋን በርቱ ማለት የስራ ባህልን ለማሳደግ ትልቅ ትርጉምና ፋይዳ ያለው ጉዳይ ስለሆነ የአብሲኒያ ሽልማት ፕሮግራምን አቅደው ድርጅታዊ ተቋማዊ መልክ አስይዘው ስርዓት ቀርጸው እየመሩ እዚህ ላደረሱ በሙሉ ያለኝን ላቅ ያለ አክብሮትና ምስጋና መግለጽ እወዳለሁ። አዳራሽ ውስጥ በጣም ብዙ ሰው ነው የሚታየኝ። ይሄ ሁሉ ሰው ዛሬ በተሰጠው እውቅና ልክ እየተጋ እየበረታ ከሄደ ኢትዮጵያ አሁን የጀመረችውን ላለፉት አመታትም ስትገነባ የቆየችውን
የልማት የዲሞክራሲ ጠቃላይ ሀገራችንን ወደፊት ይዞ የመጓዝ እንቅስቃሴ በሁሉም ጥረትና ብርታት ነውና እውን የሚሆነው ሰንደቅ ዓላማዋ ሁሉ ጊዜም ከፍ ብሎ የሚውለበለብ መጻፍ የጀመረችውን አዲስ ታሪክ ከዳር የምታደርስ ሀገር እውን እናደርጋለን የሚል ጽኑ እምነት እንዲይዝ አድርጎኛልና እጅግ በጣም አመሰግናለሁ። ለሁላችሁም እንኳን ደስ ያላችሁ ማለት እወዳለሁ። ክብርት ወይዘሮ ሙፈሪሃት ካሚል የኢፌዴሪ ስራና ክህሎት ሚኒስቴር ሚኒስትር እዚህ ተገኝተውልን ሽልማቶችን በመስጠት መልእክት ስላስተላለፉ እጅግ በጣም እናመሰግናለን። በአቢሲኒያ ሽልማት ስም እባካቸው አንድ ያመስግኑልን። እጅግ በጣም እናመሰግናለን። አሁን ደግሞ በታላቅ አክብሮት ወደ መድረኩ ምጠራው ክቡር ዶክተር ግርማ አመንቴን እንደዚሁ አንድ ሁለት ነገር ይበሉን። ሸልመዋልና ምን አደራ አላቸው እሳቸውም ብለን ነው። እባካችሁ ወደዚህ ሸኙልኝ። በጣም አምሮባችኋል። እንኳን ደስ አላችሁ። ክቡር ዶክተር ሙላቱ ተሾመ የቀድሞ የኢፌዴሪ ፕሬዝዳንት፣ ክቡራን ሚኒስትሮች፣ ክቡራን ጥሪ የተደረገላችሁ እንግዶች፣ ክቡራን የዛሬው ሽልማት ባለቤት ትጉሃን ሰራተኞችና አመራሮች፣ በዚህ አይነት መድረክ ላይ ቆሜ እኔም የደስታው አንዱ ተካፋይ መሆን በመቻሌ በጣም ደስ ብሎኛል። እንኳን ደስ አላችሁ እንደገና። በተለይ እንደ ግብርና ሚኒስቴር ከኋላችን ሚሊዮን አርሶ አደሮችና ሚሊዮን አርብቶ አደሮች፣ ሚሊዮን የልማት ሰራተኞችና ሙያተኞች በገጠሪቱ የሀገራችን ክፍሎች ቀንና ሌሊት እየተጉ ኢትዮጵያን እየመገቡና የኢትዮጵያን የምግብ ሉዓላዊነት ለማስከበር እየጣሩ ያሉት ዛሬ ኢንዱስትሪ ሽልማት ተብሎ ቅድም በተጠቀሰው መሰረት በዚህ ደረጃ ይሄኛውም የኢኮኖሚ ክፍል እውቅና በመሰጠቱ በነሱ ስም የአቢሲኒያ ሽልማት ድርጅትን ላቅ ያለ ምስጋና ለማቅረብ ፈልጋለሁ። እንግዲህ ግብርና አንዱ ክፍለ ኢኮኖሚ ነበረ። አሁን በምንከተለው ደግሞ ብዝሃ ዘርፍ የኢኮኖሚ ፖሊሲ ሁሉም የኢኮኖሚ አቅሞች ግብርናውም፣ ቱሪዝሙም፣ ኢንዱስትሪውም፣ ማዕድኑም፣ የቴክኖሎጂ አቅማችን ሁሉም የስራ መስኮች፣ ሁሉም የስራ ዘርፎች በኢትዮጵያና ኢትዮጵያውያን የኑሮ መሰረት የሆኑ ሁሉ ትልቅ አክብሮትና ክብር ያላቸው ናቸውና በሁሉም የስራ ዘርፎች ተሰማርታችሁ ውጤት ያስመዘገባችሁ ለወደፊትም ደግሞ ይሄንን በማየት እንደዚህ አይነት ስራ ለመስራት ለሌሎች ትልቅ አርአያና ምሳሌ ስለሆነ ሁላችሁም የኢኮኖሚ ዘርፍ ሰራተኞች እንኳን ደስ አላችሁ እንደገና። መጨረሻ ላይ ክብርት ሚኒስትርም ቅድም ጠቅሳለች ኢትዮጵያ ውስጥ ብዙም የመመሰጋገን እውቅና የመስጠት ባህል ብዙም የተለመደ አይደለም። ይሄንን አይነት እውቅና የሚሰጠው ሽልማት ትልቅና ትንሽ መሆኑ ሳይሆን የተጉና የሰሩትን ሰዎች እና ተቋማት እውቅና መስጠት ለወደፊትም እያደገ እየጎለበተ መሄድ አለበት። አቢሲኒያ የጀመረውን ሌሎችም ተቋማት ይሄንን ተከትለው ቢሰሩ ለሀገራችን የስራ ክህሎትና አመራር መዳበር የራሱ አስተዋጽኦ ይኖረዋል የሚል እምነት አለኝ። አሁንም ለዚህ ትልቅ ፕሮግራም ላስተባበሩ ላዘጋጁት ላቅ ያለ ምስጋና አቀርባለሁ። አመሰግናለሁ። ክቡር ዶክተር ግርማ አመንቴ የኢፌዴሪ የግብርና ሚኒስቴር ሚኒስትር፣ እርሶም በጣም እናመሰግናለን። መሀከላችን ተገኝተው ሸልመውልን ቁልፍ መልእክት ስላስተላለፉ በጣም ነው እናመሰግነው። እንዴት ናችሁ? ጠፍታችኋል። እሺ እንቀጥላለን። የኦልሞስት ወደ ማገባደጃው እንሄድ ነው።
ኮርዶን ዋነኛ የኮርዶን ሽልማት መርሃ ግብር ነው ምን ሄደው በቅድሚያ የመንግስት ተቋማትን ሽልማት እናስቀድማለን። ይህንን ሽልማት ለከፍተኛ አመራሮች እንዲሰጡልኝ በታላቅ አክብሮት የዕለቱን የክብር እንግዳ የኢፌድሪ የቀድሞ ፕሬዝዳንት ክቡር ዶክተር ሙላቱ ተሾመን ወደ መድረኩ ባካችሁ ሞቅ ባለ ጭብጨባ ሸኙልኝ። እናመሰግናለን። እግዚአብሔር ያክብርልን። በቅድሚያ ልዩ ሽልማቶችን እናስቀድምና በመቀጠል ወደ የሚከተሉት ሽልማቶች ነው ምን ሄደው በዚህ ሽልማት በቅድሚያ የሚሸለሙት የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የከፍተኛ ክብር የፕሪሚየም ደረጃ ሽልማት በሳቸው ሐሳብ አመንጭነት ለተሰሩ አብረሆት ቤተ መጻሕፍት፣ የሳይንስ ሚውዚየም፣ የአድዋ ሚውዚየም እና በገበታ ለሀገርና በገበታ ለሸገር የተሰሩ ታሪካዊ ስራዎች የኢንዱስትሪ ኢኒሺቲቭ መሪነት ልዩ የክብር ሽልማት ይበረከትላቸዋል። ሞቅ ባለ ጭብጨባ። የኢፌድሪ ጠቅላይ ሚኒስትር ጽሕፈት ቤት ተወካይ ይህንን ሽልማት መጥተው እንዲወስዱ በታላቅ አክብሮት እንጠይቃለን። ክቡር ጠቅላይ ሚኒስትሩ ለሰሩት በርካታ ኢኖቬቲቭ የሆኑ ፕሮጀክቶች እውቅና መስጠት ይሆናል። ይሄ ክብርት ወይዘሮ ሙፈሪያት ካሚልን እጅግ በጣም እናመሰግናለን። የኢፌድሪ ጠቅላይ ሚኒስትር ጽሕፈት ቤትን ወክለው የከፍተኛ ለሸገር ሁላ እንትን ላደረጉት ነው ስራዎች የኢንዱስትሪ ኢኒሺቲቭ መሪነት ልዩ የክብር ሽልማት ተበርክቷል። እጅግ በጣም እናመሰግናለን። ለኢፌድሪ ጠቅላይ ሚኒስትር አንድ ጊዜ ደግሞ ሞቅ ብታደርጉልን እናመሰግናለን። ሌላው እጅግ ከፍተኛ የኢኒሺቲቭ ኮርዶን ሽልማት ከነ ፕላኩ ለክቡር ጠቅላይ ሚኒስትር ልዩ ኢኒሺቲቭ እናመሰግናለን። ክብርት ሙፈሪያት እናመሰግናለን። በመቀጠል በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ሐሳብ አመንጭነት በአዲስ አበባ ከተማ አስተዳደር ለተሰሩ ከፍተኛ የልማት ስራዎች ለአብረሆት ቤተ መጻሕፍት፣ የሳይንስ ሚውዚየም፣ የአድዋ ሚውዚየም እና ሌሎች ታሪካዊ ስራዎች የኢንዱስትሪ ከፍተኛ መሪነትና አስፈጻሚነት የክብር ሽልማት ለአዲስ አበባ ከተማ አስተዳደር ከንቲባ ክብርት ወይዘሮ አዳነች አቤቤ ይበረከታል። አሁን ከአዲስ አበባ ከተማ አስተዳደር ከንቲባ ጽሕፈት ቤት ተወካይ ሽልማታቸውን የሚያደርስልን በታላቅ አክብሮት ወደ መድረክ እንጠራለን። የክብርት ከንቲባ ወይዘሮ አዳነች አቤቤ ልዩ ሽልማት እሺ ለሁለቱም እጅግ በጣም እናመሰግናለን። በመቀጠል የክብር እንግዳችንን የሚሸልሙልን የከፍተኛ አመራር ሽልማት ነው። በኢንዱስትሪው ላይ ቶፕ ማኔጅመንት አንድ ሰው የኮርዶን ልዩ የክብር ሽልማት ይሰጠዋል። በዚህ መሰረት ከኢንዱስትሪው ከፍተኛ አመራሮች የምንጀምር ይሆናል። ክቡር ዶክተር ግርማ አመንቴ የኢፌድሪ ግብርና ሚኒስቴር ሚኒስትር እጅግ ከፍተኛ አመራር ሽልማት
ክቡር አቶ መላኩ አለበል እጅግ ከፍተኛ ሽልማት የኢንዱስትሪው የፌዴራል ኢንዱስትሪ ሚኒስቴር ሚኒስትር ናቸው። ተወካይ ካለ የሚያደርስልን የክቡር መላኩ አለበ ኢንዱስትሪ ሚኒስቴር ሚኒስትር፣ እንዲሁም የኢፌዴሪ ጤና ሚኒስቴር የኢፌዴሪ ስራና ክህሎት ሚኒስቴር ክብርት ወይዘሮ ሙፈሪያት ካሚል አህመድ እጅግ ከፍተኛ የአመራር ብቃት ኮርዶን ተሸላሚ። ሞቅ ባለ ጭብጨባ ባካችሁ። በዚህ ደረጃ በዚህ ሌቭል የሊደርሺፕ ኳሊቲ እጅግ በጣም ይበረታታ ነውና እጅግ በጣም እናመሰግናለን። ክብርት ወይዘሮ ሙፈሪያት ካሚል እንኳን ደስ ያለዎት እንላለን። በመቀጠል እንሄዳለን የተለያዩ ተቋማትን በዚሁ የዋና ዋና ስራ አስፈጻሚዎቻችን የኢትዮጵያ ቡናና ሻይ ባለስልጣን ዶክተር አዱኛ ደበላ፣ የኢትዮጵያ ኮንስትራክሽን ባለስልጣን ኢንጂነር መስፍን ነገዎ፣ የኢትዮጵያ ብሮድካስቲንግ ኮርፖሬሽን አቶ ጌትነት ታደሰ፣ እሺ መረጃ አዲስ መረጃ ደርሶኝ ነው። የኢትዮጵያ ቡናና ሻይ ባለስልጣን በታሪኩ በኢትዮጵያ ከፍተኛ የቡናና ሻይ ኤክስፖርት ያስመዘገበበት ልዩ አመት ነውና እንኳን ደስ ያላችሁ እናመሰግናለን በሉልን። የኢፌዴሪ ሰነዶች ማረጋገጫ ምዝገባ አገልግሎት አቶ ሐሚድ ኪኒሶ ዲዶ የዘንድሮ ከፍተኛ ብቃት አመራር ኮርዶን፣ የኢፌዴሪ የሲቪል ማህበረሰብ ድርጅት አቶ ሳምሶን ቢራቱ፣ ኢሚግሬሽንና ዜግነት አገልግሎት። እነዚህ የየድርጅቶቹ ቶፕ ማኔጀር ቺፍ ኤግዜክቲቭ ኦፊሰርስ ወይም ፕሬዚደንት የምንላቸው አመራሮቹ ስለሆኑ እባካችሁ ሞቅ ባለ ጭብጨባ ለሊደርሺፕ ኳሊቲያቸው። ኢሚግሬሽንና ዜግነት ክብርት ወይዘሮ ሰላማዊት ዳዊት የኮርደን ተሸላሚ። የኢትዮጵያ አትሌቲክስ ፌዴሬሽን ልባቸው እዛ ይመታል እርግጠኛ ነኝ። ረዳት ኮሚሽነር ደራርቱ ቱሉ የኮርደን የከፍተኛ አመራር ተሸላሚ ናቸው። አዲስ አበባ ከተማ አስተዳደር ትምህርት ቢሮ ዶክተር ዘላለም ሙላቱ፣ የቅዱስ ጳውሎስ ሆስፒታል ሚሊኒየም ሕክምና ኮሌጅ ዶክተር አየልኝ ፀሐይ፣ በአዲስ አበባ ከተማ አስተዳደር ጤና ቢሮ የራስ ደስታ ዳምጠው መታሰቢያ ሆስፒታል ተሾመ ሁንዴ ቦሩ። ሞቅ ያለ ጭብጨባ ባካችሁ። ጀነራል ዊንጌት ፖሊቴክኒክ ኮሌጅ መለሰ ይግዛው የኔ አካል፣ አዲስ አበባ ተግባረ እድ ፖሊ ቴክኒክ ኮሌጅ ግሩም ግርማ መንግስቱ፣ የኢትዮጵያ ኢኮኖሚክስ አሶሲዬሽን ፕሮፌሰር መንግስቱ ኪና፣ ይቅርታ ፕሮፌሰር መንግስቱ ከተማ የዚህ ዓመት የኢንዱስትሪ ሽልማት የኮርዶን ተሸላሚ በከፍተኛ አመራር ደረጃ። እንቀጥላለን። እነዚህ በሙሉ የመንግስት ተቋማት ምናልባት ከኢኮኖሚክስ አሶሲዬሽን በስተቀር ለሁሉም እስኪ አመራሮች አንድ የሞቅ ያለ ጭብጨባ ባካችሁ ላሳዩት ከፍተኛ ቁርጠኝነት እና ሊደርሺፕ ድርጅታቸውን ለከፍተኛ ክብር ያበቁ ተሸላሚዎች ናቸው። በመቀጠል ወደ ኢንዱስትሪው ተዋናዮች ከፍተኛ አመራር ነው የምንሄደው።
አማር ኃላፊነት የተወሰነ የግል ማህበር ሚስተር ጃማ ኦመር ሰኢድ ኮርደን የሚስተር ጃማ ኦመር ሰኢድ የአማር ኃላፊነት የተወሰነ የግል ማህበር በከፍተኛ ደረጃ የዳያመንድ ደረጃ ተሸላሚ ናቸው። ዘመን ኢንሹራንስ ሌላው የኮርደን ተሸላሚ፣ እንዳልካቸው ዘለቀው ታችበል የኮርደን ተሸላሚ፣ የዚህ ዓመት የአቢሲኒያ ሽልማት ከፍተኛ አመራር ተሸላሚ። ኤንኤ ሜታል ኢንዱስትሪ ኢንጂኒሪንግ ቸርነት አሰፋ ጎበኔት፣ የግሎባል ባንክ ኢትዮጵያ ዶክተር ተስፋዬ ቦሩ፣ የኢቲጂ ዲዛይነሮችና አማካሪዎች አክሲዮን ማህበር ዶክተር እሸቱ ተመስገን ገላን፣ እስክ ዲተርጀንት ኬሚካልና ጨርቃጨርቅ፣ ትራንስሊንክ ሶሉሽንስ፣ ዳርት ሎጂስቲክስ ዳርት አሉ። እሺ አሳልፏቸው የተጠሩትን ዳርት ሎጂስቲክስ፣ ዳርት ሎጂስቲክስ የዚህ የኢንዱስትሪ ሽልማት ምዘና ሙሉ ለሙሉ ውጫዊ መስፈርቶችን በከፍተኛ የሙያ ብቃትና የትምህርት ዝግጅት የተሸለሙ የተመረቁና የተዘጋጁ የአቢሲኒያ አዋርድ ወይም የአቢሲኒያ ኢንዱስትሪ ሽልማት አባላት ናቸው የገመገሙት። ኦክሎክ ጀነራል ትሬዲንግ፣ ዘኤል ትሬዲንግ፣ ኦክሎክ ዘኤል ትሬዲንግ፣ ኤካ ኮተቤ አጠቃላይ ሆስፒታል፣ ኤካ ኮተቤ፣ ኢቲኤም አሉሚኒየም ስራዎች፣ አክወስ ቢልዲንግ ኮንስትራክሽን፣ እየመጡ ነው። ቢልዲንግ ኮንስትራክሽን፣ ባዮጄኒክ ቢዩቲ ስፓ፣ ጥቁር አባይ ትራንስፖርት። ክቡራትና ክቡራን ተመልካቾቻችን በተለያዩ መስኮች ተሰማርተው ሀገራችን ኢትዮጵያን እያገለገሉ የሚገኙ የግልና የመንግስት የተለያዩ ተቋማት አመራሮችና ሰራተኞችን የሚሸልመው ሁለተኛው የአቢሲኒያ የኢንዱስትሪ ሽልማት አሁንም መካሄዱ ነው እንደቀጠለ ነው የሚገኘው። አሁን እንግዲህ በተለያዩ ዘርፎች ሀገርን ያገለገሉ ተቋማት እንዲሁም አመራሮች የዋንጫ ሽልማት እየተካሄደ ነው የሚገኘው። ከተሸላሚዎች መካከል እንግዲህ በተለይም በሚዲያው ዘርፍ ለኢትዮጵያ ለበርካታ ዓመታት ያገለገለ የሚገኘው የኢትዮጵያ ብሮድካስቲንግ ኮርፖሬሽን አንዱ ተሸላሚ ነበር። ይህ ሽልማት እንግዲህ በተለይም ተቋሙ በይዘት ያደረገ ላለው ስራ ወይም በይዘት ለውጥ ለማምጣት ያደረገው ላለው ጥረት አንዱ የሚያነቃቃ ወይም አንዱ አካል ነው ብሎ ማለት ይቻላል።
ሽልማቱን የተቋሙ ምክትል ዋና ስራ አስፈጻሚ አቶ አብዱራህማን ሩቤ ተቀብለዋል። እንግዲህ አሁንም የተለያዩ ተቋማት የዋንጫ ሽልማታቸውን እየተቀበሉ ነው የሚገኙት። ይህ ሽልማት በተለይም የሚሰሩ እጆችን በማበረታታት በኩል ትልቅ አስተዋጽኦ እንደሚኖረው ከመድረኩ ሀሳብ እየተነሳ የሚገኘው። አሁንም እንግዲህ የሽልማት ስነ ስርዓቱ ይቀጥላል። በድጋሚ አብራችሁን ቆዩ። ቅመም እንዳመቻችሁ ወደ ፊትም እየመጣችሁ ፎቶ መነሳት ትችላላችሁ። በፍረኮት አዋሽ መልካሳ ሳምሶን ኮንስትራክሽን Yordi Design Batu Caustic Soda